የከፈትከው ሁለቱንም ምዕራፍ አንብብና ከዛ ግልጽ ካልሆነ ተመለሰና ይሄው እና አንብቡ። አንተ አይደለም መረጃ አለ ያልከው የትኛው ክፍል እንደሆነ ጥያቄ ጠይቅ። ሙግት ነው ጥያቄ ነው? ቆይ አንተ ሙግት ለምሳሌ መልሱ አሉባልታ ነው። መረጃን ያማከለ መልስ አይደል? መልካም። ስለዚህ ሙግት ከሆነ ኮንቨርሴሽን ማድረግ ከፈለክ እኔም አንድ ፖይንት አነሳለሁኝ፣ አንተም አንድ ፖይንት ታነሳለህ፣ ዘን እንሄድበታለን ማለት ነው። ጥያቄ ከሆነ ጥያቄ ጠይቀህ ተመልሶልህ አንድ ርዕስ ጥያቄውን ትቼው አዳምጥ። ነው አይደለም አተውም እሱ ሐሳብ ላይ ትሞክታለህ። ለምንድን ነው ሰው አነሳለሁ? ይሄው በቃ ሳይሰር ከዚህ ማንዳቱ ወይ ጠይቀህ ብቻ ውጣ። ከባለጌ ጋር እያወራው ነው እኮ ወደሎ አዳምጥ። ዝም በል እያልክ እኮ ዲክታተር መሆን የለበትም። እሺ በቃ ደቂቃ ይሰጠናል። በደቂቃ ታወራለህ። አሁን ያነሳው ሐሳብ አለ፣ በደቂቃ ይሰጡናል። እኔም ደግሞ ሐሳብ አንስቼ እንሞግታለን ማለት ነው፣ ሙግት ከሆነ። ስለዚህ ማን ያዝልን? ርግብ አለሽ? እሺ ርግብ ሞዴሬተር አለሽ መሰል? የለኝም ግን አለው። ማነው ደቂቃ ማነው ሞዴሬተር ለማስቆም ማጋ ነው ሞዴሬተር ያለው? ርግብ እንደ ህዝብ ትክክል ግን ብትደማመጡ አሪፍ ነው። ፋይሰል ፕሊስ ተደማመጡና እንደ ህዝብ ተወካዮች ምክር ቤት ራሳችሁ አውርታችሁ እንዴት ራሳችሁ ተወሰናላችሁ? እኔ ሰው እንትን ነው የወል ፋይሰል ወንድሜ፣ አሁን ጥያቄ ከሆነ ጠይቀ ሚውት አድርገህ መስማት ነው። እሺ ርግብ ልከልሻለሁ። ቆይ ርግብ ልከልሻለሁ። ግን መረጃ ነው ያልኩት ነው። አሁን በደቂቃ እንደውም በደቂቃ አውሩ፣ እንደዛ ይሻላል። በቃ በደቂቃ ይሻላል። በደቂቃማ እኮ ርዕስ ምረጥ አልኩ። አንድ ሐሳብ ይሄው ባነሳው ርዕስ ነው ባነሳው እሱ ነው ልሽ እኮ እርግብ። እሺ ችግር የለውም። ቆይ አሁን ቆይ አንዴ ፈይሰል ይሰማል ታደርኩኝ። በጣም ጥሩ። ይሄው ሐሳብ በሱ በኩል ሐሳብ ነስቷል። በዝራና ቆይ ፈይሰል ኦርቶዶክስ ነው እንዴ? ማን ነው? ሙስሊም ነው እንዴ? ያ ሙስሊም ነው እንዴ? ኦርቶዶክስ ነው ብሎኝ እኮ ነው የገባው። ያ ታቂያ በስልምና ይፈቀዳል። ለዛ ነው ወላሂ ኦርቶዶክስ ነኝ አላልኩም። ሪከርድ አለ። ምን አይነት አንተ ኦርቶዶክስ ነኝ? የሚገርማችሁ ነገር ማለት ነው። ቆይ ተረጋጋ። የሚገርማችሁ ማለት ነው ሌላ ሙስሊም ነው የነበረው። ኦርቶዶክስ ማለት ምን ማለት ነው? እኔ እኮ ቢዚ ብሎብኛል። እኔ ደግሞ ቀጥተኛ ሃይማኖት የሚል ኤርሚያስ ላይ ያለውም ኤፌሶን ላይ ያለውም አውጥተህ አንብብልኝ ስል አባቴ ሲኔ መጥቻለሁ ልክፈትልዎት አለ። ኦርቶዶክስ ነኝ አለኝ። ከዛ አነበበ። ልክ ራሱ ቪዲዮ ከፍቶ ራሱ ጥያቄ ይጠይቃል። ስለዚህ አሁን መልስ ጠፍቶ ይሄ ጋር ነው ስንወያየ የነበረው። ይኸው አንድ ቁጥር ጽፏል። ግባ። ለምን ዋሽተህ ትገባለህ? ይኸው ከዚህ ጋር ነው ስንወያየ ነበር። ራስ ጠምዝዞ ከርዕሱ ውጭ አወጣና ሌላ ቦታ ጠየቀ። አይገርማችሁ? መልስ ጠፍቶለት አይደለም። ኦርቶዶክስ ነኝ ብሎ ለምን ይገባል? ያ ቅዱስ ውሸት ይባላል አባ። ይሄ በእስልምና ቅዱስ ውሸት ይባላል። እንደዚህ ማስመሰል ስስትነት ባህሪ በላይ ለላይ ሰላም ነህ እያለ በውስጥ ደግሞ መርገም እንደዚህ ያለ ባህሪ ከእስልምና የሚጠበቅ ስለሆነ ይስኦኬ ችግር የለውም። ግን እዚህ ያላችሁ ሰዎች ሁለቱን ክፍሎች የዛ ስቶ ሄደና የነህምያን ቅድምም ጀምሮ አይ ቲንክ ቅድምም ይህን ጥያቄ ተመልሷል። ታይሚንግ ነው። አሁን ከዛሬ 5 ዓመት ወይም 10 ዓመት በፊት የተቆጠረው ኢትዮጵያ ህዝብና አሁን ያለው ኢትዮጵያ ህዝብ ይለያያል። ስለዚህ ከዛ አንፃር እንደሆነ ልብ ሊኖር ይገባል። ግን ሙግት ከሆነ እሺ ሐሳብ አንሱ፣ ችግር የለውም። እኛም ሐሳብ እናነሳለን። ሙግት ከሆነ በቃ እንሞግታለን ማለት ነው። እስልምና አገነንታይ እንደሆነ እናሳያለን። እናንተም እዛ መጽሐፍ ላይ ትሞግታላችሁ ማለት ነው። እሺ ቀጣይ ሰው እንቀበል። ዘይድ ይኸው ልኬለታለሁ። ጸባይ ካለ ይለዋል። ግን ዋሽቶኛል። አይሰማም። ዋሽቶኛል። እንኳን ደህና መጣ ዘይድ። እንኳን ሰላም ጠበቃችሁ። ጥያቄ ጠይቄ ነበር ቅድም እኮ እኔ አለ ጥፋት ነው ያወረዳችሁ። ምን የሚል ጥያቄ ነው የጠየቀው?
እሺ ቆይ አንዴ ዚያድ ሁለተኛ አካውንቴ ነው ሚዩት አድርጋችሁኛል በዛ አይ ስለ ሃይማኖት አይደለም እውነት ዋሽ አድምጥ አይቆይ እሺ ቆይ በደቂቃ ወንድሞች ጋር እህቶች ልጆች ጋር በደቂቃ የምትወያይ ከሆነ መጀመሪያ ስነ ስርዓት ይኖር ወንድሜ ፈይሰል መጀመሪያ ስነ ስርዓት ይኖር አንደኛ አትዋሽ በጣም ውሸት ኃጢአት ነው ሃይማኖት የሌለው ሰው አይዋሽም ፈጣሪ ስምላለው ኦርቶዶክስ ነኝ አላልኩም እኔ በላይ ይቻላል ድንጋይ ነው ማመልከት ማለት ይቻላል ሪከርድ ሙስሊሞች አሉ ሪከርድ የሚያደርጉ ችግር የለም አቁም አሁን ወደ ውይይት ብቻ ድንጋይ ነው ማመልከው ብለህ አምላክህን መካደም ትችላለህ እንደፈለግ አላህ ወይስ እግዚአብሔር አንዴ ያስኬል ጀመረው ወርሳ አለ እሱ ላይ ትሞግታለህ እኛም ደግሞ ወርሳ አለ የጀመርነው ደረሰማ መረጃ አስጠይቀ የለህም የጀመርነው ወርሳ አለ እሱ ላይ የምትቀጥለው ጨበጣ ነው የምታወራው የጀመርነው ወርሳ ላይ አታወራም ዛሬ በጨበጣ ነው የምትመልስልኝ ነው ማለት መረጃ አስጠይቀም የለኝም ታወራለህ ወይስ አታወራ አይ እንትን ነው ታወራለህ ወይስ አታወራ እናውራ ሚዩት አድርገውና ዘይድ ቀጥል ማውራት ማችል ከሆነ ዘይድ ቀጥል ወይ መድኃኒዓለም ምን አይነት ትውልድ ነው እግዚአብሔር መምህር አሁንም እኔ ተረጋጋ አይ ስለማትው ሃይማኖት በዚህ በነገራችን ላይ ጠንካራ ሙስሊሞች ጸባይ ያላቸው ሙስሊሞች አሉ ግቡ አውርጄዋለሁ ዝም ብሎ መናኸሪያ ላይ ጫትና ሲጋራ የሚያጨስ ሰው የሆነ ሰው እንኳን እንዲህ አይጨቃጨቅም እኔ አባዬ ኦርቶዶክስ ላይ ቪዲዮ ልክፈትልዎት የሚፈልጉትን መጽሐፍ ቅዱስ ይንገሩኝ እኔ ከፍትልዎታለሁ ብሎ ነው የገባው በአራት ነጥብ ይኸው እሱ አለ ራሱ እሱና እኔ ስለ ረቲት ሃይማኖት ነው ስንጠያየቅ የነበረው አይደለም ወንድሜ ማነው የሚለው ዛይድ የሚለው የተጠያየቅ ነበር አመሰግናለሁ ይኸው አልዋሸም እግዚአብሔር ይስጥልኝ ስለዚህ ወንድሜ ጋር አውራ በደንብ አድርገህ አውራ ጠይቀው ተጠየቅ አሪፍ ነው እንዲህ ውሸት በእስልምና እንደው ፐርሰናሊ አንተን ውሸት አማድርግህ መላውን ተቋሙን እኔ እውቀቱ ስለሌለኝ መላውን ተቋም ውሸታም ማለት ነው እሱ ግን ውሸታም ነው ዋሽቶኛል አውርጄዋለሁ ይቅርታ ከጠየቀ ሊገባ ይችላል ቀጥሉ ባይዘዌ ማለት ነው እንደዚህ ያሉ ሀሳቦችን ካየን እንደው መጠየቅ ካለበት ይህ በጣም ቀላል ነው ይኸው መልሱን ተናግሬያለሁ ምዕራፉን ሙሉን ከመጀመሪያው ጀምሮ እስከ መጨረሻ ብታነቡት ታገኙታላችሁ ግን በእስልምና ለምሳሌ ምንድን ነው አይሁዶችና ክርስቲያኖችን አንድ ያግባቸው ይላል አንድ አታግባቸው ይላል መላእክቶች ደወል ይፈራሉ ይላል አይ ደወል ይዘው ይዞራሉ ይላል ስዕል ይፈራሉ ይላል ስዕል ይሸከማሉ ይላል ደጃል አንዴ ቀኝ አይኑ የጠፋ ነው አንዴ ግራ አይኑ የጠፋ ነው እያለ የሚከራከረው ነብዩ የሙስሊሞች ነብይ መሐመድ ነው በጣም ሶሪ ይሄን ነገራችሁ መጽሐፋችሁ ላይ ያለ ነው እንዳለ ድብልቅልቅ ያለ ግራ የገባው የሚያወራውን ያጣ ድምጽ ይሰማል አንዴ እሺ እዛ ይተከተላል የተደበላለቁ ነገሮች የሚያወራው መሐመድ ለማንኛውም ወደ ሐሳባችን እንጣልና ዘይድ ምንድን ነበር ስታወራ የነበረው ውርደት እኮ ነው ያለ ሃይማኖት እኔ ነው አዎ ኦኬ ስለ ሃይማኖት እያወራሁ ነበር የሆነ ጥያቄ ጠይቄ መልስ አልተመለሰልኝም እየመለሰልኝ ነበር ፈይሰል እና ቀጥተኛው መንገድ እውነተኛው መንገድ ጠይቃል ባብል ማለት ነው መንገዱ እንደዛ ይላል እኔ ቀጥተኛው ዘይድ ይጠይቃል ሃይማኖት አንዴ ዘይድ ይጠይቃል መላሹ ማን ነው አይደለም አይ ቅድም ከሱ ጋር ነበር አይደለም እሱ ነው ቅድም አውጣልኝ ብሎ እኔ አላውቀውም እሱን ሲጀመር እኮ በቃ ሲያጭበረብር የነበረው ሙስሊም ነው ክርስቲያን አይደለም ምንድነው ያላችሁ ይሰማላ እሺ አይ ቲንክ ድምጽ ይዘገያል መሰለኝ ላውርድና ከእንደዛ ነው ድምጽን ከፍ አድርገው ትንሽ ያንተ ታፋ አይ እንትን ነው ምንድነው መለሳችሁን ቤት አድርጉት የሆነ ጊዜ ይቆያል መሰለኝ የሱ ይዘገያል እንደርሰው መለሳችሁ አስገቡት ያው ልጅ እስቲ ማይክ ልጠቀም ቤታችን ልከ ኦኬ ማይኳም ቻርጀር የላት እሺ መልሱት ያው ልጅ ዘይድን መልሱት ግን በዚህን ታህል ርቀት መዋሸት በጌታ በኢየሱስ
በዚህን ታህል ርቀት ቀጣፊ መሆን ጌታ ይገሳችሁ። ሌላ ምንም አይደለም። ንጽጽር ላይ የሚታወቅ ልጅ እኮ ነው። እንዴት ነው ኦርቶዶክስ ነኝ የሚለው? ይኸው እኮ ዘይድ እኔ እጠይቃለሁ ፈይሰል ይመልሳል እያለ አልሰማሽው? አሁን የክርስቲያን መላሽ ማን ሆኗል? ፈይሰል ይገርማል እኮ እንደናንተ ጠንካራውን መጣ ብዬ ጠንካራ ልጅ አባዬ ልክፈትለው ሲለኝ እንደው በጣም ጠንካራ ወጣት መጣ ብዬ ጸጥቶ እያለሁ እኔ ደግሞ እሱ እግዚአብሔር ከዛ አይምሮ እንትን አለና ጓ ሲገባ ደግሞ መሀከላችሁ እንዲያገባ እኔ ልጅ አውቀዋለሁ ማለት ነው። መሀከላችሁ እንዲያገባ ደግሞ ያለው ሰልፋ ጥሩ አልነበረም ማለት ነውና እኔ ልክፈትለው አባቴ ነው ያለው። እንዲህ ሰው ይመነክቶት ነው ብዬ ያው እናንተ ትትመጡ እኔም ዝም አልኩ ማለት ነው። ያ መልካም እሺ፣ ችግር የለውም። ዑመር እንኳን ደህና መጣ። እንኳን ደህና ቆያችሁኝ። ሰላም ናችሁ? እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እሺ፣ እኔ የመጀመሪያው ጥያቄ የዚያድን ጥያቄ አስመልክቶ ነው። እሱም ደግሞ ትክክለኛው ወይም ቀጥተኛው መንገድ ኦርቶዶክስ ወይም ክርስትና ሃይማኖት ነው የሚለውን በማስረጃ አሳዩኝ እያለ ነበረ። ይሄኛው ሰውዬ ገብቶ የሆነ ዋከታ ሲፈጥር የነበረው ማለት እና እሱን በማስረጃ ብታሳዩ ነው። መልካም። ኦርቶዶክስ የሚለውን ትርጉም ታውቃለህ? ኧረ ውሻ ሊያስበላን ነው መሰለኝ ልጅ እንዴ። ዑመር ነብያችሁ እኮ ውሻ ነጃሳ ነው፣ ውሻ ግደሉ ብሏል እኮ። እንዴት ነው አንተ ቤት ውሻ ያለው? ውሻ ነጃሳ ነው፣ ውሾችን ግደሉ ብሏል ሐዲስ ላይ። ዑመር ዑመር አይደለ ወይ? እናቱ የመሐመድ ሐሰተኝነትን ከሚያረጋግጡ መካከል አንዱ ይሄ የውሻ ጉዳይ ነው። መገለጥ መጣልኝ ጅብሪል እንደው ውሻ ፈርቼ ቀረሁኝ አለ ሳሂህ ቡኻሪ 32:27 ላይ እና ከዛ መሐመድ ምን ብሎ አዘዘ? ውሾች እንዳለ ግደሉ ብሎ አዘዘ። ሳሂህ ሙስሊም 15:70 ቢ ላይ ይሄ ታሪክ አለ። ውሾች እንዲገሉ አዘዘ መሐመድ። ከዛ በኋላ ሰዎች አጉረመረሙ። እንዴ የምናድንበት እንዴ ምናምን ብለው ሲያጉረመረሙ ምን ብሎ ተናገረ? ጥቁር ውሾችን ብቻ ብሎ ደግሞ ሌላ ትእዛዝ መጣ ማለት ነው። ይሄ አሁን ሐሰተኛ ለመሆኑ ትልቅ ማስረጃ ነው። መሐመድ ሐሰተኛ ለመሆኑ አንዴ እርግጥ ውሾችን ግደሉ ካለ ግድል ነው በቃ አለቀ። ጥቁሩን ምናምን እንደዚህ ብሎ መቀየር አያስፈልገውም ነበር። ኦኬ ዑመር፣ ኦርቶዶክስ ማለት ትርጉሙን ታውቀዋለህ? ምንኛ ቃል ነው? ወደ አማርኛ ሲተረጎም ምን ማለት እንደሆነ ታውቃለህ? አይ አላውቅም። እሱን ስለማለቅ እኮ ነው። እና መልካም እሺ፣ ላሳይ። ከዛን ጀምርና ከዛ መጽሐፍ ላይ ደግሞ አሳያለሁ። እሺ እንዴ ኦኬ፣ ይታያል። አብዱል ዑመር ያው ይታየኛል። ያው ኦርቶዶክስ ማለት የግሪክ ቃል ሲሆን ግሪከኛ ቃል ሲሆን ትርጉሙም ቀጥተኛ መንገድ ወይም እምነት ማለት ነው። ቀጥተኛ መንገድ ወይም ትክክለኛ አስተምሮ ወይም ሃይማኖት ማለት ነው። ይህ እምነት ከነቢያትና ከሐዋርያት ጀምሮ የነበረና ያልተበረዘውና ያልተለወጠውን የቀና ሃይማኖት ስርዓትን የሚከተል ሲሆን በተለይም ኢየሱስ ክርስቶስ ፍጹም አምላክና ፍጹም ሰው ሆኖ በተዋሂዶ በአንድነት ወይም በተዋሂዶ ኢነሴንስ በአንድነት ማለት ነው ኮምፖዚት የሆነ ባህሪ መለኮት በስጋ አንድ ሆኗል ብሎ የሚያምን ነው ይላል። ኦርቶዶክስ ማለት ቀጥተኛ መንገድ፣ ትክክለኛ ሃይማኖት እንደማለት ነው። ወደ መጽሐፍ ቅዱስ ስንሄድ መጽሐፍ ቅዱስ ላይ ደግሞ ከፍ ይችላል አሳየ አንዴ ትንቢተ ኤርሚያስ ምዕራፍ 6 ቁጥር 16 ላይ ነው ያለው። እግዚአብሔር እንዲህ ይላል፣
በመንገድ ላይ ቁሙ ተመልከቱም የቀደመችውን መንገድ ጠይቁ ይላል። አየው የቀደመችውን መንገድ የሚለው አብዱል ያው ያዩት የቀደመችውን መንገድ ጠይቁ መልካሚቱን መንገድ ወዴት እንደሆነች እወቁ በእርሷም ላይ ሂዱ በቀደመችው በቀናችው እምነት በቀናችው ሃይማኖት ማለት ነው። ለነፍሳችሁም ረፍት ታገኛላችሁ። በዛች መንገድ ላይ ብትሄዱ ረፍት የምታገኙበት ነው። በዛ እምነት ላይ ብትሄዱ በቀደመው መንገድ ላይ ብትሄዱ ረፍት የምታገኙበት ነው ብሎ ያስቀምጠዋል። ይህ ከቃላት አንጻር ከሆነ ይህ የቀደመ መንገድ የሚለው ቃል ምን የሚል ነው? ኦርቶዶክስ የሚል ነው። ወደ ግሪከኛው የቀደመ መንገድ ማለት ቀጥተኛ መንገድ፣ ቀጥተኛ ሃይማኖት የሚሉት ቃላት ኦርቶዶክስ የሚለውን የሚወክል ነው። ስለዚህ በመጽሐፍ እዚህ ውስጥ አሁን ኦርቶዶክስ የሚል የለም እኮ ግሪኩን ነው። ኦርቶዶክስ ማለት እኮ አማርኛ አይደለም ግሪከኛ ነው አላልኩም? ቅድም ወደ አማርኛ ሲተረጎም ቀጥተኛ መንገድ የቀደመ መንገድ ማለት ነው፣ ወይም ደግሞ ትክክለኛ ሃይማኖት ማለት ነው አላልኩም እንዴ? ግሪከኛ ትችላለህ? ላሳየህ ግሪከኛውን። ኧረ አልችልም። እና ግሪከኛ ስለማትችል እኮ ነው አማርኛውን ተርጉሚ ያሳየው። አማርኛውን የቀደመ መንገድ የሚለውን ኦርቶዶክስ የሚል ነው። የቀደመ መንገድ ቀጥተኛ መንገድ የሚለው ይህንን ነው።